ከአያት ወደ ጣፎ የሚወስደው መንገድ ላይ መሀል ላይ ነው ይህንን መንገድ የምታገኙት። በጣም የሚመች ነው። ብዙ ጊዜ በእግሬ ወክ አደርጋለሁ። በነገራችን ላይ ሳነግራችሁ እሸቱ ወይም ዶንኪ ቲዩብ ላይ ቪዲዮ ኤዲቲንግ እየተማርኩኝ ነው። ይሄ ደግሞ መንገዴ ላይ ነው ያለው ማለት ነው። ስለዚህ ብዙ ጊዜ ሲሄድ ምናልባት ሊረፍድብኝ ስለሚችል በታክሲ ነው የሚሄደው። ነገር ግን ስመለስ በእግሬ ነው የምመለሰው ከጣፎ እስከ አያት ማለት ነው። ምክንያቱም እንደዚህ ያለ መንገድ ማግኘት እጅግ በጣም የሚያምር መንገድ ማግኘት ከባድ ነውና በተቻላችሁ መጠን ቶሎ ወደ ሀገራችሁ ግቡ። አዲስ አበባ አሁን ለመዝናናት በጣም ምቹ ናት። ተመልከቱ እስከ መጨረሻው። በቃ የታጠረ ነው። በግራም በቀኝም በቀርከሃ ነው የታጠረው። መሀል ላይ እናንተ ናችሁ የምትራመዱት። በጣም የሚገርም ስሜት ነው ያለው። እውነት ለመናገር መታችሁ እንድታዩት ጋብዛችኋለሁ። አበባ እኮ አሁን ለማየት ብዙ ብር መክፈል ይጠበቅባቸዋል። ነገር ግን እዚህ ጋር በነፃ ማንም ሳያስከፍላችሁ መጎብኘቱ ከባድ ነገር ነው። እዩት። ልክ የእግረኛው መንገድ መሀል ላይ እንደ አደባባይ ነገር አለ። ወንበሮች አሉ። እንደዚህ ቁጭ ብላችሁ ለመዝናናት ቁጭ ማለት ከፈለጋችሁ አያችሁ፣ ወንበሮች አሉ። ከዛ ደግሞ አደባባይ አለ። እዩት፣ አበቦች። አሁን እንግዲህ ወደ ታክሲ መያዣው እየደረስኩኝ ነው። መንገዱም አልቋል። በዚህ ጋር ልክ ይህንን ስትጨርሱ ደራርቱ አደባባይን ታገኛላችሁ። አሁን ታክሲ ውስጥ ልገባ ነው። ሌላ እንድሰራላችሁ የምትፈልጉት ቦታ ካለ በኮሜንት ስራ አስቀምጡልኝ። ሰብስክራይብ ማድረግ እንዳይረሳ።